ህይወታችን ለመቀየር ብዙ ሪዞሉሽን ታወጣላችሁ። ከነገ ጀምሮ ለ2 ሰዓት ስፖርት ሰራለሁ፣ መጽሐፍ አነባለሁ፣ የሆነ ነገር ለማመዳለሁ ብላችሁ እቅድ ታወጣላችሁ። እስኪ ስንቶቻችሁ ናችሁ ከአንድ ሳምንት በላይ ይሄዳችሁ? እስከ 1 ሳምንት ይዘልቃል? የ1% ህግ ወይም ደግሞ ትናንሽ ልምዶች እንዴት ህይወታችን ላይ መተግበር እንደምንችል እነግራችኋለሁ። የ1% ህግ በምሳሌ ላስረዳችሁ። የቀርከሃ ዛፍ ወይም ደግሞ ቢምቦ ሲተከል ለ2 ዓመታት ያክል ምንም አይነት ለውጥ አያመጣም። ምንም ውሃ ብታጠጡት ብትንከባከቡት ምንም ለ2 ዓመት ያክል ብቅ አይልም። እንደውም የሚያያችሁ ሰዎች ምንድነው ይሄ ሰውዬ ፍሬ የሌለው ነገር የሚታገለው ጅል ነው እንዴ ምናምን ብሎ ሊስቁባችሁ ይችላሉ። ነገር ግን ተአምራት ያለው እዚህ ጋር ነው። የቀርከሃ ዛፍ ለ2 ዓመታት ስትንከባከቡት ቆይታችሁ ከዛ ከ2 ዓመት በኋላ ዛፉ መውጣት ሲጀምር በ6 ሳምንታት ብቻ ዛፉ እስከ 25 ሜትር ያድጋል፣ በፍጥነት ያድጋል። እናም የኛም የሰው ልጆች ለውጥም እንደዚህ ነው። በየቀኑ ዲሲፕሊን ጠብቀን 1% የተሻለን ሆነን ስንገኝ በአመት ላይ 37 እጥፍ ራሳችን ከፍታ ላይ እናገኘዋለን።